ሰላም ጤና ይስጥልኝ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ኦሮምኛ እና ሌሎችንም ቋንቋዎች እያስተማርን እንገኛለን። በየትኛውም የዓለም ጫፍ ቢሆኑ በኦንላይን አማራጮች ልክ እንደ ጉግል ሚት ወይም ዙም አፕ በመሳሰሉት አፕሊኬሽኖች እናስተምረዎታለን። በስልክ ቁጥር 0929 97 87 49 ወይም ውጭ ሀገር ለምትኖሩ ፕላስ 251ን በማስቀደም 929 97 87 49 ኢሞ፣ ዋትስአፕ ወይም ቴሌግራም ላይ ያገኙናል። እንግዲህ ዛሬ የማሳያችሁ በጣም መሰረታዊ የሆነ ማንኛውም ሰው እንግሊዘኛና አማርኛ በቀላሉ ሊያነብ ሊጽፍ የሚችልበትን ዘዴ ይሆናል ማለት ነው። ስለዚህ ማንኛውም የተጻፈ የአማርኛ ቃል ወይም አረፍተ ነገር እንዲሁም የእንግሊዘኛ ቃል ለማንበብ እጅግ በጣም ይጠቅማችኋል። ማንበብ የማስችሉ ከሆነ ወይ አማርኛ ወይ እንግሊዘኛ ከሁለት አንዱ የሚከብዳችሁ በሙሉ ይህን ቪዲዮ እስከ መጨረሻው እዩት። ቪዲዮው ረዘም ሊል ይችላል። በደንብ ቀስ ብዬ ተንትኜ አስረዳችኋለሁ ማለት ነው። ስለዚህ ቀስ ብላችሁ ተረጋግታችሁ ጊዜ ወስዳችሁ ይህን ቪዲዮ ካያችሁት ከዛ በኋላ በመቶ አማርኛም እንግሊዘኛም ማንበብ መጻፍ አይከብዳችሁም ማለት ነው። ኦኬ እንግዲህ እንደነገርኳችሁ ዛሬ የማሳያችሁ ማንኛውንም የአማርኛ ድምፅ እንዴት በአማርኛና በእንግሊዘኛ ልትጽፉት ልታነቡት እንደምትችሉ ነው ማለት ነው። ስለዚህ ከሀ እንጀምራለን። ይቺ የምታዩት የመጀመሪያዋ ሀ ናት። በአማርኛ ከሀ ብለን ነው የምንጀምረው። ሀ የሚለውን በእንግሊዘኛ ለመጻፍ ደግሞ ልክ ኤችኤ ብላችሁ በዚህ መሰረት ትጽፋላችሁ ማለት ነው። ኤችኤ ይሆናል ማለት ነው። በእንግሊዘኛ ለመጻፍ ሀ የሚለውን ኤችኤ ታደርጋላችሁ። ስለዚህ በሀ የሚጀምር ማንኛውም የሰው ስም ሊሆን ይችላል፣ የቦታ ስም ሊሆን ይችላል። በሀ የሚጀምርን ማንኛውንም ቃል ስትጽፉ በእንግሊዘኛ ስትጽፉ ኤችኤ ብላችሁ መጀመር አለባችሁ ማለት ነው። ቀጥሎ ሁ ይላል። እዚህ ጋር ሁ አለች። ስለዚህ ሁ ብላችሁ ስትጽፉ በአማርኛ ልክ እንደዚህ እንደምታዩት በአማርኛ ሁ ነው። በእንግሊዘኛ ስትጽፉ ደግሞ ልክ በዚህ መሰረት ኤችዩ ብላችሁ መጻፍ ይጠበቅባችኋል ማለት ነው። ኤችዩ ብላችሁ መጻፍ ይጠበቅባችኋል። ሂ ስትሉ ደግሞ ኤች አይ መጠቀም ይኖርባችኋል ማለት ነው። አሁን ሂ የሚለው በአማርኛም በእንግሊዘኛም ልክ እዚህ በማክበው ውስጥ ይሆናል ማለት ነው። ሀ ስትሉ አራተኛው በድምፅ ከመጀመሪያው ጋር አንድ አይነት ነው፣ በቅርጽ ይለያል በአማርኛ ሲሆን፣ በእንግሊዘኛ ግን ኤችኤ ነው። ልክ እንደመጀመሪያው እንደዚህኛው ሀ እንደዚህኛው አንድ አይነት ይሆናል ማለት ነው። እነዚህ አንድ እና ሁለት ተመሳሳይ ድምፅ አላቸው። ሀ ሀ የሚል ማለት ነው። ሀ ሁ ሂ ሃ እንደምትሉት ማለት ነው። ቀጣይ ሄ ስትሉ በእንግሊዘኛ ሄ ስትሉ ኤች ኢ ይሆናል። ብዙውን ጊዜ እነዚህ አምስተኛ ድምፆች አይ ኢም ይወስዳሉ፣ ግን የተለመደው ኤች ኢ ነው። በዚህ መሰረት ነው ሄ ትላላችሁ። ከዛ ህ ስትሉ ስድስተኛው ላይ ምንም ነገር አይከተለውም በእንግሊዘኛ ወይም አናባቢ አይከተለውም ማለት ቫወል አይከተለውም፣ ብቻውን ይሆናል። ኤች ብቻ ትሆናለች ማለት ነው። ኤች ብቻ ትጠቀማላችሁ። ከዛ ሰባተኛው የመጨረሻው ሆ ስትሉ ኤች ኦ ይሆናል። ኦን ስትጨምሩበት ሆ ይሆናል ማለት ነው። ስለዚህ በዚህ መሰረት በቀላሉ አማርኛም እንግሊዘኛም መጻፍ ትችላላችሁ። በእንግሊዘኛ ለመጻፍ ቀጥታ እነዚህን ድምፆች ማስታወስ ይጠበቅባችኋል ማለት ነው። ልክ ሀ ስትሉ ኤን ነው የምትጠቀሙ። ለሀ ብቻ ነው፣ በእርግጥ ለሌሎቹ ኢ ነው የሚሆነው። አሳያችኋለሁ። ሁ ስትሉ ሁለተኛው ላይ ዩን ትጠቀማላችሁ። ዩ። ሂ ስትሉ ሶስተኛው አይ ትጠቀማላችሁ። ሃ ስትሉ ኤ ትጠቀማላችሁ እንደመጀመሪያው። ሄ ስትሉ ኢን ትጠቀማላችሁ፣ ወይም አይ ኢ ሊሆን ይችላል። ይሄ አይ ኢ የመሆን እድል አለው። እነዚህ አምስተኛ ድምፆች እንደዚህ አይ ኢ ሊሆን ይችላል። ህ ስትሉ ምንም አናባቢ የለውም። ምንም ቫውል እዚህ አልተጠቀምኩም፣ ቫውል አልተጠቀምኩም፣ ብቻውን ኤችን ብቻ አደረጉ። ከዛ ሆ ስል ኦን እጽፋለሁ ማለት ነው። ሰባተኛው ድምፅ ሁል ጊዜም ኦን ትጽፋላችሁ። ስለዚህ እንግሊዘኛ በቀላሉ ለመጻፍና ለማንበብ ይሄንን ደጋግማችሁ ማየትና መለማመድ እጅግ በጣም ወሳኝ ነው። ከዚህ በኋላ 50% 60% በላይ እንግሊዘኛ ማንበብ መጻፍ ትችላላችሁ፣ አሁን ካላችሁበት ሌብል ማለት ነው።
እንግሊዘኛ በጣም የከብዳችሁ ከሆነ ለመጻፍ ወይም ለማንበብ ልክ ይሄንን ቀስ ብላችሁ ጊዜ ወስዳችሁ ተረጋግታችሁ ካያችሁት ከግማሽ በላይ እናንተን ማሻሻል ትችላላችሁ ማለት ነው። መጻፍ ማንበብ ትችላላችሁ። እዚህ በኋላ የሚቀሩት ስፔሻል ኬዞች አሉ፣ እነሱ ብቻ ይቀራሉ። ስለ እነሱ ደግሞ ሌላ ጊዜ እሰራላችኋል። ስለዚህ ለማንኛውም ድምፅ ማንኛውም ለምሳሌ ለ አለ እዚህ ጋር ለ ስንል ኤልኢ ነው የሚሆነው። እንደ ሀ ኤን አይወስድም። ለ ስንል ይቺ ኢን ነው የሚወስድ ለ ከዛ ሉ ስትሉ ዩን ይወስዳል። ከዚህ በኋላ እንደ ሀ ይሆናል ማለት ነው። ሉ ሊ ስትሉ ደግሞ አይን ይወስዳል። ሊ ላ ሌ ስትሉ አምስተኛው ኢን ይወስዳል እንደ ሄ ማለት ነው። ሄ ስንል ኢን ነው የወሰደ። ሌ ስንልም ኢን ይወስዳል። ል ስንል ልክ ስድስተኛው ድምፅ ስለሆነ ምንም አናባቢ አልወሰድም። በእንግሊዝኛ ስንጽፈው ድምፁ ብቻ እል ብቻ ይሆናል ማለት ነው። ይኸው እንደምታዩት ምንም ቫወል የለውም። ምንም ነገር አልተጠቀምኩም። ብቻውን እጽፈዋለሁ ማለት ነው። ስለዚህ ብቻውን የምታገኙት ማንኛውም የእንግሊዝኛ ሌተር ስድስተኛ ድምፅ መሆኑን ማወቅ አለባችሁ። ኤች ካለች ሽ የሚል ድምፅ አለው። ኤል ካለች ለ የሚል ድምፅ አለው ማለት ነው። ሎ ስለዚህ ጋር ሎ ስትሉ ኦን ተጠቀምኩኝ። ኦን ተጠቀምኩ። ይኸው እዚህ ጋር እንደምታዩት ኦ አለ ማለት ነው። ከኤል ጋር ማንን ተጠቀሙ? ኦን ተጠቀምኩ ወይም ኦን ያስከትላል ማለት ነው። ስለዚህ እንደ ሀ ለስል ኢን እጠቀማለሁ። ሉ ስል ዩን እጠቀማለሁ። ሊ ስል አይን እጠቀማለሁ። ላ ስል ኤን እጠቀማለሁ። ሌ ስል ኢን እጠቀማለሁ እንደ መጀመሪያው። ል ስል ምንም ነገር አልጠቀምም። ሎ ስል ደግሞ ኦን እጠቀማለሁ ማለት ነው። ስለዚህ በዚህ መሰረት በቀላሉ ማንኛውንም የእንግሊዝኛ ቃል መጻፍ ትችላላችሁ ማለት ነው። ኦኬ በቀጣይ ይቺ ሐመሮሃ ናት። ያው ስሟ ሐመሮሃ ይባላል፣ ግን እንደ ሀ የሀ ድምፅ ነው ያላት። ይቺ ሀ ናት። ሀ ብላችሁ ነው የምታነቧት የምትጽፏት። ሁልጊዜም ሀ ነው የምትባለው። ይቺ ሀ ናት። ይቺ ግን ስሟ ሐመሮሃ ትባላለች። ድምፁ ግን ሀ ብለን ነው የምናነበው። ሞክሼ ነው ከመጀመሪያው ሀ ጋራ ሞክሼ ናቸው። ስለዚህ ሀ ስንል እንደመጀመሪያው ሀ ኤች ኤን ተጠቀምኩ። እዚህ ጋር እንደምታዩት ኤች ኤ ትጠቀማላችሁ ማለት ነው። ከዛ ሁ ስትሉ ኤች ዩ ይሆናል። ኤች ዩ ይሆናል። ሂ ስትሉ ኤች አይ ይሆናል። ሀ ስል እንደመጀመሪያው ኤች ኤ ይሆናል። ምክንያቱም በድምፅ አንድ አይነት ናቸው። ከመጀመሪያው ጋር በቅርጽ ነው የሚለያዩት። ከዚህ ከመጀመሪያው ጋር አንድ አይነት ናቸው ማለት ነው። ስለዚህ በድምፅ አንድ አይነት ስለሆኑ በእንግሊዝኛ የምጠቀመው ኤች ኤን ይሆናል ማለት ነው። ሄ ስለዚህ ጋር ኤች ኢ እንጠቀማለሁ። ሄ ስል ኤች ኢ እጠቀማለሁ። ህ ስል ስድስተኛው ስለሆነ ምንም ቫወል አላስከተልኩም። እዚህ ጋር ምንም ቫወል የለውም። ብቻውን ኤችን ብቻ አስቀመጥኩ ማለት ነው። ሆ ስል ኤች ኦ ይሆናል ማለት ነው። በዚህ መሰረት ሰባተኛ ድምጾች ሁል ጊዜም ኦን ይወስዳሉ። ሆ ስለዚህ ኦን ተጠቀሙ። ልክ እዚህም እንደ ሌሎቹ ሀ ስል ኤን ተጠቀሙ። ሁ ስል ዩን ተጠቀሙ ቫወል። ሂ ስል አይን ተጠቀምኩ። ሀ ስል እንደ መጀመሪያው ኤን ተጠቀምኩ። ሄ ስል ኢን ተጠቀምኩ። ህ ስል ምንም ነገር የለም፣ ምንም ቫወል አላስከተለም። ሆ ስትሉ ኦን ትጨምራላችሁ ማለት ነው። ስለዚህ እዚህ ጋር አሁን በሆ የሚጀምር ማንኛውም የእንግሊዝኛ ቃል ኦን ይወስዳል ማለት ነው። ወይም ደግሞ ኤችን እና ኦን ስታዩ ሆ የሚል ድምፅ እንዳለው መገንዘብ ይጠበቅባችኋል ማለት ነው። ኦኬ በቀጣይ ይቺ መናት እንደምታውቋት መናት። መ የሚለው በእንግሊዝኛ ኤምን ይወስዳል። ኤምን ሌተር በእሷ ይወከላል። ስለዚህ መ ስትሉ ከማን ጋር ትጽፉታላችሁ? ከኢ ጋር ትጽፉታላችሁ። አሁን መስል ኤም ኢ ሆነ እዚህ ጋር። ሙ ስትሉ ደግሞ ዩ ትጠቀማላችሁ ወይም ዩን ታስከትላላችሁ። ይቺ ቫወል ዩ የምትለዋን አናባቢ ወይም ቫወል ታስከትላላችሁ ማለት ነው። ሚ ስትሉ አይን ትጨምራላችሁ የግዴታ።
ምክንያቱም ሶስተኛ ድምጾች ሁልጊዜም አይን ነው የሚወስዱት። ስለዚህ አይ እዚህ ጋር ጨመርኩ ማለት ነው። ማ ስትሉ ኤን ትጠቀማላችሁ ወይም ኤን ትጨምራላችሁ ማለት ነው። አሁን እዚህ ጋር እንደምታዩት ኤን ጨመርኩላት። ኤም ላይ ኤም የሚለው ድምፅ ላይ ኤን ስጨምር ማ ሆነ ማለት ነው። ሜ ስል እንደመጀመሪያው ኤን እጠቀማለሁ። ኤን ጨመርኩላት። ብዙ ጊዜ አምስተኛ ድምጾች እና የመጀመሪያ ድምጾች ኢንተርቼንጅ ያደርጋሉ ወይም አንዱ ለሌላው አክት ያደርጋል መሆን ይችላል ማለት ነው። ም ስል ስድስተኛ ስለሆነ ምንም ነገር የለውም፣ ብቻውን አስቀመጥኩት። ምንም ቫወል የለውም። እዚህ ጋር ምንም ቫወል የለውም። ሞ ስል ኦን እጨምርለታለሁ ማለት ነው። ኤም ላይ ኦን እጨምራለሁ ማለት ነው። ሞ ስል ይኸው እንደምታዩት እዚህ ጋር ኦን ትጨምሩለታላችሁ ማለት ነው። ስለዚህ ሁልጊዜም የመጀመሪያ ድምፅ ላይ ኢ ማድረጋችሁ መርሳት የለባችሁም። ሁለተኛ ላይ ዩ ታደርጋላችሁ። ሶስተኛ ላይ አይ ትጨምራላችሁ። አራተኛ ላይ ኤ ትጨምራላችሁ። አምስተኛ ላይ እና የመጀመሪያው ብዙ ጊዜ ይመሳሰላሉ፣ ኤን ትጨምራላችሁ። ስድስተኛ ድምፅ ላይ ምንም ነገር የለም፣ ባዶውን ነው የምትጽፉት። ወይም ኤም ከሆነ ኤም ብቻ፣ ኤች ከሆነ ኤች ብቻ ይሆናል። ሰባተኛው ኦን ትጨምራላችሁ በዚህ መሰረት ማለት ነው። ስለዚህ በቀላሉ እንግሊዘኛ መጻፍ ወይም ማንበብ ለማትችሉ ታስቦ የተዘጋጀ ነው። በጣም ይጠቅማችኋል። ቀስ ብላችሁ ተረጋግታችሁ ጊዜ ወስዳችሁ እስከ መጨረሻው ብታዩት በቀላሉ እንግሊዘኛ ማንበብ እንድትችሉ ያግዛችኋል። ኦኬ፣ በቀጣይ ሰ፣ ይቺ የምታዩት ሰ ናት። ሰ አሁን ይቺ ሰ ለማለት ስ የሚል ድምፅ ስላለው በእንግሊዘኛ ኤስ ይወስዳል። እንደምታዩት ኤስን ነው የተጠቀምኩኝ። ቫወሎች አንድ አይነት ናቸው። ለምሳሌ እነዚህ ቫወሎች የምታዩቸው እነዚህ ቫወሎች አምስቱ ቫወል ኢ አለች እዚህ ጋር፣ እዚህኛው ላይ ዩ አለች፣ እዚህ አይ አለች፣ እዚህ ኤ አለች፣ እዚህ ኢ ደገመች ራሷን ከመጀመሪያው ጋር፣ እዚህ ምንም ቫወል የለም። ቫወል ማለት አናባቢዎች ማለት ነው። እዚህ ኦ አለች። ስለዚህ እነዚህ አናባቢዎች አምስት ናቸው በቁጥር ኦ። አሁን እንቁጠራቸው። ኢ ያለች እዚህ አንድ፣ ዩ ሁለት፣ እዚህ ጋር አይ ሶስት፣ ኤ አራት፣ ኢ ቆጥረናታል። እዚህ ላይ አናባቢ የለም። ኦ እዚህ ጋር አምስት። ስለዚህ አምስት አናባቢዎች አሉ በእንግሊዘኛ። እነዚህ አናባቢዎች ማናበብ ነው ስራቸው። ተነባቢዎች አንድ አይነት ናቸው እንደምታያቸው። እዚህ ጋም ኤስ ናት፣ እዚህ ጋም ኤስ ናት፣ ቀጥላም ኤስ ናት፣ እዚህም ኤስ ናት፣ እዚህም ኤስ ናት። ኤስ ኤስ ኤስ። ስለዚህ እዚህ ጋር ምን እንረዳለን ማለት ነው? አናባቢዎቹ ባይኖሩ ኖሮ አንድ አይነት ድምፅ እንደሚኖር ነበር። ለምሳሌ እዩት፣ እዚህ አሁን ኤስ ናት፣ ኤስ ናት፣ ቀጣይ ኤስ ናት፣ ኤስ ናት፣ እዚህስ ኤስ ናት፣ እዚህም ኤስ ናት፣ እዚህም ኤስ ናት፣ እዚህም ኤስ ናት። ሰባቱም ላይ ኤስ ኤስ አለች። ስለዚህ የተለያየ ድምፅ እንድናወጣ የሚያደርጉን እነዚህ አናባቢዎች ናቸው ማለት ነው። አሁን እዚህ ጋር ኢን ጨመርኩኝ። ኢን ስጨምር ሰ ሆነ ኤስ የነበረው። ዩን ስጨምሩ ሱ ይሆናል ኤስ የነበረው። አይን ስጨምሩ ሲ ይሆናል። ኤን ስጨምሩ ሳ ይሆናል። ኢን ስጨምሩ ሴ ይሆናል። ምንም ነገር የለም እዚህ ጋር ስ ይሆናል። ልክ ኤስ የመጀመሪያውን ድምፅ የሚይዝ ይሄኛው ነው። ምንም ነገር ቫወል አልጨመርኩም፣ ስ ይሆናል ማለት ነው። ኦን ስጨምርበት ሶ ይሆናል ማለት ነው። ስለዚህ በዚህ መሰረት በቀላሉ እነዚህ ቫወሎችን የቱ ጋር እንደምትጨምሩ ካወቃችሁ በቀላሉ እንግሊዘኛ ማንበብ ትችላላችሁ። ስለዚህ አሁን እዚህ እንደምታዩት ሰ ስል የመጀመሪያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በዚህ መሰረት በቀላሉ እንግሊዘኛ ማንበብ ትችላላችሁ ማለት ነው። በቀጣይ
ረ አለ። ያው እንደምታዩት ረ የሚለው ድምፅ በአር ይወከላል። በአር ይወከላል። እቺ አር ናት። እንደምታዩት እዚህ ጋር አር ነበረች። ኢን ስጨምርለት ረ ሆነ ማለት ነው። ኢን ስጨምር ረ ሆነ። ከዛ ሩ ስትሉ ደግሞ ሩ ስትሉ ሁለተኛው ድምፅ ማንን መጨመር አለብኝ? ከአር ላይ አር ነበረች እዚህ ጋር ዩን ጨመርኩኝ። ዩ ስጨምርላት ሩ ሆነች ማለት ነው። ከዛ ሪ አለች እዚህ ጋር ሪ ማንን ጨመርኩኝ? አር ነበረች አይን ጨመርኩኝ። የዚች አር ላይ አይን ስጨምሩ ሪ ትሆናለች ማለት ነው። ከዛ ራ አለች እዚህ ጋር እንደምታዩት ራ አለች። ማንን የጨመርኩኝ አር ላይ? ኤን ስጨምር ራ ሆነች። ያው አር ነበረች። ከዛ ኤን ስጨምሩ ራ ሆነች ማለት ነው። ከዛ ሬ አለች። ይቺ ሬ አምስተኛዋ ሬ ማለት ነው። ማን ጨመርኩኝ? አር ላይ ኢን ጨመርኩኝ። ከዛ ሬ ሆነች ማለት ነው። ያው ኢን ስጨምሩ ሬ ትሆናለች። ር አለ እዚህ ጋር ር ምንም ነገር አልጨመርኩም። ማን ብቻ ናት? አር ብቻ ናት ማለት ነው። እዚህ ጋር ያለችው አር ብቻ ናት። ምንም ቫወል የለም። ምንም ቫወል የለም እዚህ ጋር የጨመርኩት። ስለዚህ ር ይሆናል ማለት ነው። ከዛ ሰባተኛው የመጨረሻው ሮ ነው። አር ላይ ማንን ጨመራችሁ? ኦን ጨመራችሁ ማለት ነው። ይሄ አር ነበረ። ኦን ሲጨምርለት ሮ የሚል ድምፅ ሰጠኝ ማለት ነው። ስለዚህ በቀላሉ እንግሊዘኛ ማንበብ መጻፍ ቻላችሁ ማለት ነው። ኦኬ እንቀጥል። እንግዲህ ይህን ቪዲዮ እስከ መጨረሻው ቀስ ብላችሁ ካያችሁት በእርግጠኝነት እንግሊዘኛ ማንበብ በጣም ቀላል ይሆንላችኋል። በጣም ቀላል ይሆንላችኋል። ኦኬ በቀጣይ ይቺ ሰናት ሰናት ያው ሰ ሁለት አይነት ናቸው። እዚህ ጋር ይቺ ሰ ነበረች። ያው እዚህ ጋር ሰናት ይቺ ሰ እና ይቺ ሰ ልዩነት የላቸውም። በቅርጽ ብቻ ነው የሚለያዩት። ሰዓት ብላችሁ ትጽፉ ይሄኛውን ሰ ብትጠቀሙም ትክክል ናችሁ። ይሄኛውን ሰም በዚህ ብትጽፉም ትክክል ናችሁ። በዚህኛው ሰ ብትጽፉ ትክክል ናችሁ። ሁለቱም ሰ አንድ አይነት ናቸው ስራቸው። ማንኛውንም ሰ መጠቀም ትችላላችሁ። ልዩነቱ የቅርጽ ብቻ ነው። ስለዚህ ይሄኛውን ሰ መጠቀም ያኛውን ሰ መጠቀምም ሁለቱም ትችላላችሁ ማለት ነው። አሁን ሰ ስትሉ ኤስ ነበረች እዚህ ጋር ኤስ እና ኢ ናቸው እዚህ ያሉት ታያችሁ። ኤስ እና ኢ ናቸው እዚህ ጋር ሰ ስል ያሉት። ከዛስ ሱ ስል ደግሞ ኤስ እና ዩ ናቸው ማለት ነው። እዚህ ጋር ሱ ይላል። ኤስ አለች እዚህ ጋር ኤስ እና ዩ አሉ ማለት ነው። ኤስ እና ዩ አሉ ማለት ነው። ከዛ ሲ ስል እዚህ ጋር ቀጣይ ሲ ስል ማን ሆኑ? ኤስ እና አይ ሆኑ ማለት ነው። እዚህ ጋር ኤስ አለች። ከዛ ቀጥላ ማን አለች? አይ አለች። ከዛስ ሳ ስል ኤስ እና ኤ ይሆናሉ ማለት ነው። ሳ ስትሉ ደግሞ ኤስ እና ኤ ይሆናሉ ማለት ነው። አሁን እዚህ ጋር ኤስ አለች እዚህ ጋር ኤስ አለች የምታዩት። ከዛስ ኤ አለች ማለት ነው። ሳ ይሆናል ማለት ነው። ከዛ ቀጣይ ሴ ስል ኤስ እና ኢ ይሆናሉ ማለት ነው። እንደምታዩት እዚህ ጋር ኤስ አለች እዚህ ጋር ኢ አለች። ቀጣይ ሴ ስትሉ ኤስ እና ኢን ትጠቀማላችሁ። ልክ እንደዚህ እንደ መጀመሪያው ላይ ሰ ስንልም እንደ አምስተኛው ሴ እንዳልነው ኤስ እና ኢን የተጠቀምነው። አንዳንዴ እነዚህ አምስተኛው ላይ አይን እንጠቀማለን። አይ ኢ ይሆናል። ልክ በዚህ መሰረት አይ ኢ ይሆናል። ግን ብዙ ጊዜ የተለመደው ግን ይሄኛው ነው። ኤስ ኢ ነው የተለመደው፣ ወይም ኢን ብቻ መጨመር ነው የተለመደው። ከዛስ ስለዚህ ጋር አሁን እንደምታዩት ስል ምንም አናባቢ የለውም፣ ቫውል የለውም። ስለዚህ ማንን ብቻ ተጠቀሙ? ኤስን ብቻ ተጠቀሙ ማለት ነው። ቫውል እዚህ ጋር ምንም ቫውል የለም። ስለዚህ ኤስን ብቻ ተጠቀሙ ማለት ነው። መጨረሻ ሶ ስል ኦን እጠቀማለሁ ማለት ነው፣ ወይም ኦን እጨምራለሁ ማለት ነው። ከተነባቢው ላይ ኦን ትጨምራላችሁ ማለት ነው። ስለዚህ እዚህ ጋር ኤስ ነበረ ተነባቢ ነው። ኦን ሲጨምሩለት ሶ ይሆናል ማለት ነው። ሶ ይሆናል ማለት ነው። ኦኬ በቀጣይ ይሄ ሸ ነው።
እዚህ ጋር ሸ ስንል ሶስት ይሆናል። ለመጀመሪያ ጊዜ ሶስት የእንግሊዝኛ ሌተሮችን ይወስዳል። ማን ማንን? ኤስ ኤች ኢ ሶስት ይሆናል ማለት ነው። አሁን እዚህ ጋር ኢ የተለመደች ናት። ኢ ልክ ከላይ እንዳያችሁት የመጀመሪያ ድምፅ ላይ ሁል ጊዜ የምንጠቀመው ኢ ነው። ለምሳሌ ሁለተኛው ላይ ዩ እዚህ ጋር ተጠቅሜያለሁ። ሶስተኛው ላይ አይን ተጠቅሜያለሁ። አራተኛው ላይ ኤን ተጠቅሜያለሁ። አምስተኛው ላይ ኢን ተጠቅሜያለሁ። ስድስተኛው ላይ ምንም ነገር አናባቢ አልተጠቀምኩም። ሰባተኛው ላይ ደግሞ ኦን ተጠቅሜያለሁ እንደምታዩት። ግን ልዩነት የፈጠረው መጀመሪያ የቱ መሆኑ ነው? ሶስት ድምፅ መሆኑ ነው ማለት ነው። አሁን ሸ ስል ሶስት ድምፅ ሆነ ኤስ እና ኤችን እጠቀማለሁ ማለት። ስለ ልዩነቱ ሸ ስትሉ ኤስ እና ኤችን መጠቀም ስላለባችሁ ነው። ከዚህ ውጭ ሌላው ከመጀመሪያዎቹ ጋር አንድ አይነት ነው። ምክንያቱም ሸ ስትሉ ኤስ ኤች ኢ ይሆናል። ሹ ስትሉ ለምሳሌ እዚህ ጋር ኤስ ኤች ዩ ይሆናል ማለት ነው። ሺ ስትሉ ደግሞ ኤስ ኤች አይ ይሆናል። ሻ ስል ኤስ ኤች ኤ ይሆናል ማለት ነው። ሼ ስል እንደመጀመሪያው ኢን እጨምራለሁ። ኤስ ኤች ኢ ሼ ስል። ሽ ስል ምንም አናባቢ አልጨመርኩም። ሁለቱን ኤስ እና ኤችን ብቻ ተጠቀሙ። አናባቢ የለም። ምክንያቱም ስድስተኛ ድምፅ ላይ አናባቢ ስለማይገባ ማለት ነው። ሾ ስል ኤስ እና ኤች ኦ ጨምራለሁ ማለት ነው። ስለዚህ በዚህ መሰረት በቀላሉ እንግሊዘኛ ማንበብ ትችላላችሁ። አሁን እዚህ ጋር ሸ ስል ኤስ ኤች ኢን ተጠቀምኩኝ። እንደምታዩት ሸ ሹ ሺ ሻ ሼ ሽ ሾ። በዚህ መሰረት በቀላሉ እንግሊዘኛ ማንበብ መጻፍ ትችላላችሁ ማለት ነው። ኦኬ በቀጣይ ይቺ ቀ ናት። እንደምታዩት ቀ በኬ ነው ሪፕሬዘንት የምትደረገው በእንግሊዘኛ። አሁን ቀ ለማለት ኬ ነው የምንጠቀመው። ኬ ይቺ ኬ ለቀም ለከም ታገለግላለች። ኬ የምትለዋ እንዳገባቡ ነው እንጂ ቀ ስንልም ኬኢ ነው፣ ከ ስንልም ኬኢ ነው። አሁን እዚህ ጋር እንደምታዩት ቀ ስል ኬኢን ተጠቀሙ። ኩ ስል ደግሞ ኬዩን እጠቀማለሁ ማለት ነው። ኬዩ ተጠቀሙ። ቂ ስል ኬ አይን እጠቀማለሁ። አናባቢዎቹ ተመሳሳይ ናቸው። ቃ ስል ኬ ኤን እጠቀማለሁ። ቄ ስል ኬ ኢን እጠቀማለሁ። ቅ ስል ስድስተኛ ስለሆነ ምንም አናባቢ አልተጠቀምኩም ያለ አናባቢ። ቆ ስል ደግሞ ኬ ኦን ተጠቀምኩኝ ማለት ነው። አሁን እዚህ ጋር እዚህ ቀ አልኩኝ። ቁ ቂ ቃ ቄ ቅ ቆ። አሁን ይሄ ሙሉ የቀ ድምጾች በዚህ መሰረት በቀላሉ መጻፍ ማንበብ ትችላላችሁ ማለት ነው። በቀላሉ ማንበብ ትችላላችሁ ማለት ነው። ኦኬ በቀጣይ በ ይላል እዚህ ጋር በ። አሁን ይሄ በ ለማለት ታውቁታላችሁ። በ ነው ይሄኛው። ግን በ ብላችሁ በእንግሊዝኛ ስትጽፉ ቢ የምትለዋን የእንግሊዝኛ ፊደል መርሳት የለባችሁ። አሁን ቢ ከበጋ ነው የምትገናኘው። በድምፅም በአንድ ስለሆኑ በድምፀት በስትሉ ቢን ማሰብ አለባችሁ መጀመሪያ። ከዛ ቡ ስትሉ የግድ ማንን መጨመር አለባችሁ? ዩን መጨመር አለባችሁ። የግድ ዩን መጨመር አለባችሁ። አሁን ቡ ስል ቢና ዩን ተጠቀምኩኝ። ምክንያቱም ሁለተኛ ድምጾች ላይ ሁል ጊዜም ዩስ መጠቀም ስላለብኝ።
ቢ ስል ደግሞ ቢና አይን ተጠቀምኩ። እዚህ ጋር ቢና አይን ተጠቀም ማለት ነው። ቢ ስል ባ ስል የግድ ቢና ኤን መጠቀም ይጠበቅብኛል ማለት ነው። ቤ ስል እንደነገርኳችሁ ከመጀመሪያው ጋር ይመሳሰላል። አንዳንዴ አይ ኢ ይሆናል። አይ የምትገባው እዚህ መሀል ላይ ነው። ለምሳሌ አንዳንዴ እዚህ ጋር አይ ኢ ይሆናል። ግን ብዙ ጊዜ የተለመደው ቢና ኢን መጠቀም ነው። ልክ እንደመጀመሪያው ቢና ኢን መጠቀም። እዚህ ጋር መጀመሪያው ላይ እንደምታዩት በስልም ቢና ኢን ነው የተጠቀሙ። አምስተኛው ላይ ቤ ስል ቢና ኢን ተጠቀሙ ማለት ነው። ብ ስትሉ እዚህ ጋር ምንም አናባቢ አልተጠቀምኩም፣ ብቻውን ነው የሰራሁት። ምክንያቱም ስድስተኛ ድምፅ ምንም አናባቢ ስለማይወስድ ማለት ነው። ቦ ስትሉ ቢና ኦን ተጠቀሙ። ለምን? ሰባተኛ ድምፆች ሁል ጊዜም ኦን ስለሚወስዱ ማለት ነው። ከዛ ቡ ስል ቢዩ፣ ቢ ስትሉ ደግሞ ቢአይ፣ ባ ስትሉ ቢኤ፣ ቤ ስትሉ እንደመጀመሪያው ቢኢ ወይም ቢአይኢ ይሆናል። አንዳንዴ ብ ስል ስድስተኛው ስለሆነ ምንም አልተጠቀሙ፣ ቢ ብቻዋን። ቦ ስትሉ ኦን ይወስዳል ማለት ነው። ስለዚህ ይህንን በዚህ መሰረት ማንኛውንም ስም በእንግሊዝኛ ለመጻፍ በጣም ቀላል ይሆንላችኋል። በተለይ ስሞችን ለመጻፍ በቃ ይሄን ነው የምትከተሉት፣ ይሄንን ህግ ነው የምትከተሉት። በረከት ብላችሁ ለመጻፍ ስትፈልጉ በይሄን ነው የምትጠቀሙ። መጀመሪያ በረከት ለማለት ረ ለማለትም አርኢ ይሆናል። ከ ለማለትም ኬኢ ይሆናል። ት ለማለት ቲ ብቻ ትሆናለች ማለት ነው። አሁን በረከት ብዬ ጻፍ ብባል ቢኢ በለ ማለት ነው። አርኢ ረ ለማለት ነው። አርኢ ከዛስ ከ ለማለት ኬኢ እጠቀማለሁ። ይኸው እንደምታዩት በረከ። ከዛ ት የምትለዋ ስድስተኛ ስለሆነች አናባቢ የላት። እንደዚህ አድርጌ በረከት ብዬ እጽፋለሁ ማለት ነው። ለምሳሌ በዚህ በድምፅ የሚጀምር ሌላ ማን አለ ስም? ሌላ በቃ በዚህ መሰረት እናንተ ትለማመዳላችሁ ማለት ነው። በቀላሉ ትለማመዳላችሁ ማለት ነው። ለምሳሌ ብሌን ብላችሁ መጻፍ ብትፈልጉ ብሌን ለማለት ቢ ብቻዋን እጠቀማለሁ። ሌ ለማለት ኤል ኢን ነው የምጠቀመው። ኤል ኢ ብሌ። ን ለማለት ኤን ብቻ ማለት ነው። ልክ እንደዚህ ብሌን እንደዚህ ጽፋለሁ ማለት ነው። ብሌን ብላችሁ ስትጽፉ አሁን የሰው ስም በዚህ መሰረት ነው የምትጽፉት ማለት ነው። ኦኬ በቀጣይ ይቺ ተ ናት። ተ ይላል። ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። አሁን እዚህ ጋር ሰባቱንም ጻፍ ናቸው። ስለዚህ ተ ስል ቲንና ዩን እጠቀማለሁ። ተ ስትሉ ቲ የምትለዋ የእንግሊዝኛ ድምፅ ጋራ ወይም ፊደል ጋር አንድ አይነት ድምፀት ነው ያላቸው። ስለዚህ ተ ስትሉ ቲን ማስታወስ አለባችሁ። በእንግሊዝኛ ቲን ማስታወስ አለባችሁ። ቱ ስትሉ ደግሞ ዩን ትጨምራላችሁ። ከቲ ላይ ዩን ትጨምራላችሁ። ቲ ስትሉ ቲና አይን ትጠቀማላችሁ። ሶስተኛ ድምፅ አይን መውሰድ ስላለባት። ታ ስልስ ኤን እጨምራለሁ ማለት ነው። ቲ ላይ ኤን እጨምራለሁ። ቴ ስልስ ኢን እጨምራለሁ እንደመጀመሪያው። ከዛስ ት ስል ምንም ነገር አልጨምርም። ለምን? ስድስተኛ ድምፆች ቫወል ስለማይወስዱ። ቶ ስልስ ኦን እጨምራለሁ። ቶ ስል በዚህ መሰረት ኦን እጨምራለሁ ማለት ነው። አሁን እዚህ እንደምታዩት ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ብዬ በቀላሉ መጻፍ ቻልኩኝ ማለት ነው በእንግሊዝኛ። ኦኬ በቀጣይ ቸ አለ። አሁን እዚህ ቸ ሶስት ይሆናል። ቅድም ሸ ሶስት ሆኖ ነበረ። ሸ ስትሉ ኤስ ኤች ነበር። ሶሪ ለአጻጻፊ። ሸ ስትሉ ኤስ ኤች ነበረ። ቸ ስትሉ ደግሞ ሲኤች ይሆናል። አሁን ይሄ ቸ ሲኤች ነው። ሸ ጋር እንዳይመሳሰልባችሁ ነው። ሸ ስትሉ ኤስን መውሰድ አለበት። ሽ ለማለት ኤስን መውሰድ አለበት። ይሄ አሁን የጻፍኩት ይሄ ሸ ነው። ይሄኛው ደግሞ ቸ ነው።
ቸ ስትሉ ግን ሲኤች ነው የሚሆነው ማለት ነው። ሲኤች ይሆናል ማለት ነው። ስለዚህ ከሸ ጋር እንዳይመሳሰልባችሁ ሸ ሲሆን ኤስኤች ነው የሚሆነው። አሁን እዚህ እንደምታዩት ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ብዬ ጻፍኩኝ። ግን ቸ ስትሉ ማንን ነው የተጠቀምኩት? ሶስት ፊደላት ናቸው። ሲ ኤች ያው ኢ የተለመደ ነው ማንኛውም ላይ ስለሚገባ ኢ ሶስት ሆነ። ቹ ስል ሲ ኤች ዩ። ቺ ስትሉ ሲ ኤች አይ። ቻ ስትሉ ሲ ኤች ኤ። ቼ ስትሉ ሲ ኤች ኢ። ች ስትሉ ስድስተኛ ድምፅ ስለሆነ ምንም አልተጠቀምኩም። ሲና ኤችን ብቻ ወሰድኩ። ቾ ስል ሰባተኛ ስለሆነ ቾ ስል ሲ ኤች ኦ ይሆናል ማለት ነው። በዚህ መሰረት በቀላሉ መጻፍ ቻልኩኝ ማለት ነው። ኦኬ በቀጣይ ይሄ ሀ ነው። ሀ ሶስት አይነት ናቸው። የመጀመሪያው ሀ ለሀሌታው ሀ፣ ቀጥሎ ሀመር ውሃ ያልነው አለ። ይሄኛውም ሀ ነው፣ ሶስተኛው ሀ ነው። ስለዚህ ከላይ ከሁለቱ እንዳየነው ሀ ለማለት ኤች ኤ ነው የተጠቀምኩኝ። ሁ ለማለት ኤች ዩ እጠቀማለሁ። ሂ ለማለት ኤች አይ እጠቀማለሁ። ሀ ለማለት ኤች ኤ እጠቀማለሁ። ሄ ለማለት ኤች ኢ እጠቀማለሁ። ህ ለማለት ስድስተኛው ስለሆነ ምንም ነገር አልጠቀምም። ሆ ለማለት ደግሞ ኤች ኦን እጠቀማለሁ ማለት ነው። ከላይ ያየነው ነው። ይሄኛው መድገም ስለሆነ ልክ ከላይኛው ለሃና ለሐመር ውሃ እንደሰራ ነው የምትሰሩት። ኦኬ በቀጣይ ነ አለች። ይቺ አሁን የምታዩት ነ ናት። ነ ኑ እኒ ና ኔ ን ኖ። ኦኬ አሁን ነ ስል ኤን ኢን ነው የተጠቀምኩ። እዚህ እንደምታዩት ኤን ኢን ተጠቀምኩኝ። ኤን ነው። ኤን ከነጋ ነው የምትሄደው። ነ ስትሉ ኤንን ማስታወስ አለባችሁ። የእንግሊዘኛዋን ኤን ሌተር ማስታወስ አለባችሁ ማለት ነው። ነ ስትሉ ግን ኤን ኢ ኢን ትወስዳለች ማለት ነው። ኑ ስትሉ እዚህ ጋር ዩ ትወስዳለች፣ ኤን ዩ ሆነች። ኔ ስል ደግሞ ኤን አይ ትሆናለች ማለት ነው። ና ስል ኤን ኤ ይሆናል። ኔ ስል ይሄ አምስተኛው ኤን ኢ ይሆናል ልክ እንደ መጀመሪያው። ን ስል ምንም ነገር ቫወል አይጨመርበትም ስድስተኛ ስለሆነ። ኖ ስትሉ ኤን ኦ ይሆናል። ኦኬ በቀጣይ እኘ ነው። ይሄ እኘ ይላል። ያው እኘ እንደ ሸ እና እንደ ቸ ሶስት ይሆናል። እኘም ልዩነቱ እኘ ለማለት ጂ ኤን ኢ መሆኑ ነው ልዩነቱ። አሁን እኘ ስል ማንን ነው የተጠቀምኩኝ? ጂ የመጀመሪያ ወሰድኩ። ከዛስ ኤን ኢ ሶስት ስለሚሆን ማለት ነው። ጂ ኤን ኢ መውሰዴ ነው እንጂ ልክ እንደ መጀመሪያው ሶስት ይሆናል ማለት ነው። ስለዚህ ኘ ስል ኢን እጠቀማለሁ። ኙ ስል ከጂኤን ላይ ዩን እጠቀማለሁ። ኜ ስል አይን እጠቀማለሁ። ኛ ስል ኤን እጠቀማለሁ። ኘ ስል ኢን እጠቀማለሁ እንደመጀመሪያው። ኜ ስል ምንም ነገር አልጠቀምም ስድስተኛው ስለሆነ። ኞ ስል ደግሞ ኦን እጠቀማለሁ ማለት ነው። ስለዚህ አሁን እኛ ስትሉ የግድ ጂ ኤን ኢ መሆን አለበት ማለት ነው። አሁን ይሄ ሶስት ይሆናል ለኛ ጂ ኤን ኢ ኘ ዩ ስጨምሩ ኙ ኚ ኛ ኘ ኚ ምንም ቫውል አልተጠቀሙም ኚ ስል ምክንያቱም ስድስተኛው ድምፅ ስለሆነ ማለት ነው። ኞ
ኞ ስል ሰባተኛው ኦን ጨመርኩለት ማለት ነው። ኦን ጨምራለሁ ማለት ነው። ኦኬ በቀጣይ አ ነው። ይሄ መጨረሻ ላይ የምታዩት ይሄ አ ነው። አ ኡ ኢ አ ኤ እ ኦ። አሁን ይሄ የአ ቤተሰቦች ናቸው። በእንግሊዝኛ ስትጽፉ እዚህ ጋር እንደምታዩት ምንም አናባቢ የለውም። ምክንያቱም ራሱ አናባቢ ስለሆነ ነው አናባቢ የማይጨመርለት። ይሄ በራሱ በአማርኛ አናባቢ ነው። በእንግሊዝኛ ኤ፣ ዩ፣ አይ፣ ኢ፣ ኦ እነዚህ አናባቢዎች ናቸው። በእንግሊዝኛ ደግሞ ይሄ አ፣ ኡ፣ ኢ፣ አ የምንለው ይሄ አናባቢ ነው። ስለዚህ አናባቢ ላይ ሌላ አናባቢ አይጨመርም። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። አሁን ይሄ በአማርኛ ደግሞ ራሱን የቻለ አናባቢ ነው። አና ቤተሰቦቹ እነዚህ ሰባቱ ድምፆች እን ይጨምራል፣ እ ሚለውን ይጨምራል። እነዚህ ሰባቱና እ አናባቢ ነው የሚባሉት። ስለዚህ አናባቢ ላይ ሌላ አናባቢ አይገባለትም፣ ራሱን ችሎ ይቆማል ማለት ነው። ስለዚህ በእንግሊዝኛ ስንጽፋቸው እዚህ ጋር እንደምታዩት አ ስንል አ ስትሉ ኤን ብቻ ነው የተጠቀምኩት። ኡ ስትሉ ዩ ብቻ ትጠቀማላችሁ። ኤ ስትሉ አይ ብቻ ትጠቀማላችሁ። አ ስትሉ አራተኛው ኤን ትጠቀማላችሁ። ኤ ስትሉ ኢ ትጠቀማላችሁ። ኤ ስትሉ ኢ ትጠቀማላችሁ። ኦ ስትሉ ኦን ራሱን ትጠቀማላችሁ። አንድ አይነት ድምፅ ይመጣል ማለት ነው። እዚህ ጋር ትንሽ ኮንትሮቨርሺያል ነገር አለ። ለምሳሌ ኢ ስንል ለምንድን ነው አይን የምንጠቀም የሚል ያው ይሄ ስምምነት ነው። ለምሳሌ አሁን በአማርኛ ስትጽፉ ኢ የሚለውን ድምፅ የግድ በአይ ነው የምትወክሉት፣ በዚህ ነው የምትወክሉት። የተወሰነ እዚህ ጋር የሚፋለስ ነገር አለው፣ ግን የሚጻፈው ግን በዚህ ወይ ነው። አማርኛን በእንግሊዝኛ ስትጽፉ ኢ የሚለውን ድምፅ የግድ በአይ ነው የምትወክሉት ማለት ነው። የተወሰነ ግር የሚል ነገር አለው እዚህ ጋር፣ ግን አጻጻፉ ግን ይሄ ነው። ኢ ስትሉ አይን ነው የምትጠቀሙት። አናባቢ ማጨምሩት ደግሞ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የሚለው በራሱ አናባቢ ስለሆነ ነው። በአማርኛ በራሱ አናባቢ ነው። በቀጣይ እቺ ከናት ከ ነው። ከ ስትሉ ያው ከኬ ጋር ነው የሚሄደው። ከ ለማለት የግድ ኬ ነው የምትጠቀሙ። ኬ ኢሳረግ ከ ይሆናል ማለት ነው። ኩ ስትሉ ኬ ነው። ያው ኬ እንዳለ ሆኖ መሰረት ነው። ዩን ትጨምሩበታላችሁ። ኩ ይሆናል። ኬ ስትሉ ደግሞ ያው ኬ እንዳለ ሆኖ አይን ትጨምራላችሁ ማለት ነው። ኬ አይ ይሆናል። ካ ስትሉ ኬ ኤ ትጨምራላችሁ። ይሄ አንድ አይነት ትሬንድ ነው የሚከተለው። ኬ ስንል ኬ ኢ እንደመጀመሪያው ይሆናል። ክ ስንል ስድስተኛ ስለሆነ ምንም ቫወል የለም፣ እዚህ ጋር ቫወል የለም። ኮ ስትሉ ኬኦ ይሆናል ማለት ነው። ኬኦ ይሆናል። ልክ ኩ ስል ኦን መጨመር ይኖርብኛል ማለት ነው። ስለዚህ አሁን እዚህ ጋር ኩ አልኩኝ፣ ኬዩ፣ ኪ ኬአይ፣ ካ ኬኤ፣ ኬ ኬኢ፣ ክ ብቻዋን ኬ ብቻ ያለ አናባቢ ኮ ኬኦ ይሆናል ማለት ነው። ስለዚህ ከላይ እስካሁን እንዳየ ነው ድምፆቹ ምንጨምረው ቫወል ልብስ መጀመሪያው ላይ ኢ ነው፣ ሁለተኛው ላይ ዩ እያለ አንድ አይነት ትሬንድ ይከተላሉ ማለት ነው። አንድ አይነት ትሬንድ ይከተላሉ። ሌላው ይሄ ኸ ነው። ኸ የሚለው ያው ኸ ታውቁታላችሁ። ኸ የሚለው እንደ ሀ በእንግሊዝኛ ለመጻፍ ከሀ ጋር ተመሳሳይነት አለው። ኸ ስንል ኢን ነው የምንጠቀም፣ ሀ ስንል ግን ኤን ነው የምንጠቀም። ይችኛዋን ኤ ነው የምንጠቀመው ሀ ስንል። ከዚህ ውጭ ሌላው ከሀ ጋር ተመሳሳይነት አለው። ለምሳሌ እዚህ ጋር እንደምታዩት ሁ ስል ዩን ተጠቀሙ፣ ሂ ስል አይን ተጠቀሙ፣ ሀ ስል አራተኛው ኤን ተጠቀሙ፣ ሄ ስል ኢን ተጠቀሙ እንደመጀመሪያው። ህ ስል ምንም አልጠቀመም፣ ያው እንደነገርኳችሁ ስድስተኛ ስለሆነ ምንም አይጠቀምም። ሆ ስለዚህ ጋር ሰባተኛ ነው፣ ኦን ተጠቀሙ። ስለዚህ የሃን ይወስዳል። አሁን ሁ ስንልም
ለምሳሌ መጀመሪያ የሃ እንዳሳየዋችሁ ሁ ስልም ኤች ዩ ነው። ሂ ስል ኤች አይ ነው። ሃ ስል ኤች ኤ ነው። ሄ ስል ኤች ኢ ነው። ህ ስል ምንም ቫውል ወይም አናባቢ የለም። ሆ ስል ኤች ኦ ነው። ስለዚህ በድምፅም አንድ አይነት ናቸው። ከመጀመሪያው ከዚህኛው ውጪ አንድ አይነት ናቸው። ይሄ ብቻ ነው የሚለየው። ኸ የሚለው ብቻ ይለያል እንጂ ሌሎች ለምሳሌ ኸ ካልኩ በኋላ ሁ ስል ሃሁ ነው። ከሃ ጋር አንድ አይነት ይሆናል። ሂ ስል ያው ሂ ነው፣ በሃም ሂ ነው። ሃ፣ ሄ፣ ህ፣ ሆ ሉክ ምንም ነገር አንድ አይነት ነው። በድምፅ አንድ አይነት፣ በቅርጽ ብቻ ነው የሚለዩት። በቅርጽና በድምፅ የሚለይ የመጀመሪያው ይሄኛው ብቻ ነው በድምፅ ራሱ የሚለየው። ሌላ ከሃ ጋር አንድ አይነት ትሬንድ ይከተላል ማለት ነው። ኦኬ በቀጣይ ወ። አሁን ይሄ የምታዩት ወ ነው። ወ ስትሉ በእንግሊዘኛ ደብሊውን ማስታወስ አለባችሁ። ደብሊው ነው የምትወክለው ወ። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። አሁን እዚህ ጋር ወ ስል እዚህ ጋር ኢን ተጠቀመው። እዚህ ጋር ወ የመጀመሪያው ወ ልዩነቱ ሰባተኛውም ወ ነው። ድምፁ በድምፅ አንድ አይነት ነው። ወ፣ ው፣ ዌ፣ ዋ፣ ዌ፣ ው፣ ወ ነው። መልሼ የመጀመሪያው ደግማለሁ፣ ግን በእንግሊዝኛ ይለያል። ሰባተኛው ወ ኦን ነው የሚወስድ። የመጀመሪያው ወ ግን እዚህ ጋር ኢን ይወስዳል ማለት ነው። እዚህ እንዳሳየዋችሁ እዚህ ላይ ኢን ይወስዳል። ሰባተኛው ደግሞ ኦን ይወስዳል ማለት ነው። ከዛ ው ስል እዚህ ዩን ጨመርኩኝ። ዊ ስል አይን ጨመርኩኝ። ዋ ስል ኤን ጨመርኩኝ። ዌ ስል እንደመጀመሪያው ኢን ጨመርኩኝ። ው ስል ምንም ነገር አልጨመርኩም፣ ምክንያቱም ስድስተኛው ስለሆነ አናባቢ ስለማይወስድ። ወ ስል ሰባተኛው ኦን እጨምራለሁ ማለት ነው። ኦን እጨምራለሁ ማለት ነው። ኦኬ በቀጣይ ይሄ አ ነው። ያው አ እንደነገርኳችሁ አናባቢ ነው። አ የሚለው በአማርኛ አናባቢ ስለሆነ ምንም አናባቢ ላይ አናባቢ አይጨመርም። ስለዚህ ልክ እንደ መጀመሪያው አ ቅድም እንዳየነው አ አናባቢ አይጨመርበትም። ቀጥታ የእንግሊዝኛ ቫወሎችን ብቻ እንጠቀማለን ማለት ነው። አሁን እነዚህ የምታዩቸው እያከበብኩት ያለ አ፣ ኡ፣ ኢ፣ አ፣ ኤ ናት። አሁን እቺ ኤ፣ እ፣ ኦ። ስለዚህ በእንግሊዝኛ ለመጻፍ መጀመሪያ እንዳየነው ምንም አናባቢ አይወስድም፣ ምክንያቱም ራሱ አናባቢ ስለሆነ። አ ስል ኤን ኤ፣ ኡ ስትሉ ዩ፣ ኢ ስትሉ አይ፣ አ ስትሉ ኤ፣ ኤ ስትሉ ኢ፣ እ ስትሉ ኢን፣ ኦ ስትሉ ኦን በእንግሊዝኛ ትጠቀማላችሁ ማለት ነው። ስለዚህ ይሄ አ የሚለው አናባቢ ስለሆነ አናባቢ ላይ አናባቢ መጨመር አንችልም። ኦኬ አሁን ይሄ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። አሁን ይሄ ዘ በእንግሊዝኛ ለመጻፍ ዘ ለማለት ዜድን ማስታወስ አለባችሁ፣ የእንግሊዝኛውን ዜድ። ስለዚህ ዜድ ካልኩ በኋላ ዘ ስል ኢን ጨመርኩኝ፣ ያው ዘ ሆነ። ዙ ለማለት ዜድ ዩ ይሆናል ማለት ነው። ዩ ስትጨምሩ ሁለተኛ ድምፅ ስለሚሆን ዜድ ዩ ስታደርጉ ዙ ይሆናል። ዚ ለማለት ዜድ አይ ታረጋላችሁ ማለት ነው። ዛ ለማለት ዜድ ኤ ታረጋላችሁ ማለት ነው። ዜ ለማለት ከመጀመሪያው ጋር አንድ አይነት ስለሆኑ ዜድ ኢን ትወስዳላችሁ። ዝ ለማለት ስድስተኛ ድምፅ ስለሆነ ምንም ቫወል አልጨመርኩም ማለት ነው። ዞ ለማለት ዜድ ኦ ይሆናል ማለት ነው። በዚህ መሰረት ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ ብላችሁ በአማርኛ በእንግሊዝኛ በቀላሉ መጻፍ ትችላላችሁ ማለት ነው። ኦኬ ቀጣይ ይሄ ዠ ነው። ዠ ስትሉ ልክ እንደ ሸ እና እንደ ቸ
3 ይሆናል። ልዩነቱ ዠ ስትሉ ዜድ እና ኤችን መጠቀማችሁ ነው። አሁን ቸ ስትሉ ሲ እና ኤችን ነበር የተጠቀማችሁ ቅድም። ቸ ስትሉ ሲ እና ኤችን፣ አሁን ቸ ስል ሲ ኤች ኢ ይሆናል። ይሄ ቸ ነው። ሸ ስል ደግሞ ኤስ ኤች ኢ ነበረ ሸ ስል። ዠ ስል ግን ዜድ ኤች ሆነ። ስለዚህ እኛ ስትሉ ደግሞ ጂኤን ጂ ሆኖ ነበር እኛ ስትሉ ደግሞ። ስለዚህ እነዚህ ለይታችሁ መሸምደድ ይጠበቅባችኋል ማለት ነው። የትኛው ነው ዠ የትኛው ነው ሸ ቸ እኛ የሚለውን የግድ ሸምዳችሁ መያዝ ነው። አሁን ዠ ስትሉ ዜድን የግድ መጠቀም አለባችሁ። ዠ ስል አሁን ዜድ ኤች ኢ፣ ዡ ስል ዜድ ኤች ዩ፣ ዢ ዜድ ኤች አይ፣ ዣ ዜድ ኤች ኤ፣ ዤ ዜድ ኤች ኢ። ዥ ስትሉ ምንም አናባቢ የለውም ስድስተኛ ስለሆነ። ዦ ስል ዜድ ኤች ኦ ሆነ ማለት ነው። ስለዚህ ልዩነቱ እዚህ ጋር ዜድ ኤች መጠቀመኝ ነው እና 3 መሆናቸው ነው እንጂ እስካሁን ባየነው መሰረት ነው። ህጉ አንድ አይነት ነው። ዠ ስል መጀመሪያ ኢን ጨመርኩ እዚህ ጋር። ዡ ስል ዜድ ኤች ላይ ዩን ጨመርኩኝ። ሺ ስል አይን ጨመርኩኝ። ዣ ስል ኤን ጨመርኩኝ። ዤ ስል ኢን ጨመርኩኝ። ዥ ስል ምንም ነገር አልጨመርኩም ምክንያቱም ስድስተኛ ድምፅ ነው። ዦ ስል ኦን ጨመርኩኝ። ስለዚህ ምን ጨምራቸው ቫወሎች አንድ አይነት ናቸው ማለት ነው። መጀመሪያው ላይ ኢን ትጨምራላችሁ፣ ቀጣይ ዩ፣ ሶስተኛው አይ፣ አራተኛው ኤ፣ አምስተኛው ኢ፣ ስድስተኛው ላይ ምንም፣ ሰባተኛው ላይ ኦ። ግን መሰረቱ ማን ነው? ዜድ ኤች የሚለው ነው ማለት ነው። ዠ ለማለት ዜድ ኤችን መርሳት የለባችሁ። አሁን ሁሉም ላይ ዜድ ኤች የሚል አለ። ስለዚህ ዜድ ኤችን ሳትረሱ ቫወሎች የምትጨምሩት አንድ አይነት ነው። ሁሉም ላይ አንድ አይነት ነው ማለት ነው። ዋናው ዜድ ኤችን መያዛችሁ ነው ማለት ነው። ኦኬ፣ በቀጣይ የናት እቺ የናት እንደምታዩት እቺ የናት። የ ለማለት ዋይን ማስታወስ አለባችሁ። በእንግሊዘኛ ዋይ የሚለው የእንግሊዘኛ ድምፅ ጋር እሱን ማስታወስ አለባችሁ ማለት ነው። አሁን የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። ስለዚህ ዋይን ከያዛችሁ በኋላ የ ለማለት ዋይ ኢ ይሆናል። እንደምታዩት ዋይ ኢ የሆነ። ዩ ለማለት ዋይ ዩ ይሆናል። ይ ለማለት ሶስተኛዋ ዋይ አይ መሆን አለበት፣ የዋይ ያረኩት። ያ ለማለት ዋይ ኤ መሆን አለበት፣ የዋይ ያረኩት። የ ለማለት ዋይ ኢ ነው፣ ያው ዋይ ያረኩት አምስተኛው ኢን ስለሚወስድ። ይህ ለማለት ስድስተኛ ምንም ነገር አልጠቀምም ምክንያቱም ስድስተኛ ድምፅ አናባቢ ስለማይወስድ። ዮ ለማለት ደግሞ ኦን አደረኩኝ ማለት ነው። ሌላው አንድ አይነት ህግ ነው። ስለዚህ የሚለውን ዋይን ከያዛችሁ በኋላ ለምሳሌ የዩ ለማለት አናባቢዎችን ተከትላችሁ መሄድ ነው የሚጠበቅባችሁ ማለት ነው። ኦኬ፣ በቀጣይ ይሄ ደ ነው። ደ ለማለት ዲን ታስታውሳላችሁ። ከእንግሊዘኛ ሌተር ደግሞ ዲ በድምፅ አንድ አይነት ስለሆነ ማለት ዱ ስትሉ ያው ዲን እዛ አናባቢዎች መጨመር ነው። በእንግሊዘኛ ለመጻፍ አናባቢዎች ናቸው ትልቅ ሚና የሚጫወቱት። ስለዚህ ዳ፣ ዴ፣ ድ፣ ዶ። አሁን እዚህ ጋር ደ ስል የተጠቀምኩት ማን ነው? ኢን ተጠቀምኩኝ፣ ዲ ያደረኩኝ። ዱ ስል ዲዩ አደረኩኝ። ዲ ሲል ዲአይ አደረኩኝ። ዳ ዲኤ፣ ዴ ስል ዲኢ፣ ድ ስል ምንም አናባቢ ምክንያቱም ስድስተኛ ድምፆች እንደነገርኳችሁ አናባቢ አይወስዱም። ዶ ስል ዲኦ አደረኩ ማለት ነው። ስለዚህ ዶክተር ብላችሁ ለመጻፍ አሁን እዚህ ጋር ዲኦ ነው የምትጀምሩት። ዶ ለሚለው የቃል ድምፅ ዶክተር በሚለው ውስጥ ዶ ለሚለው ድምፅ ዲኦን ትጠቀማላችሁ ወይም ይሄን ዲኦ ብላችሁ ነው የምትጀምሩ። ዶክተር ለማለት ስትፈልጉ አሁን ይሄን ዲኦ
ትጀምራላችሁ። ዲኦ ብላችሁ ትጀምራላችሁ ማለት ነው። ኦኬ በቀጣይ ይሄ ጄ ነው። ጄ ያው ጄ በእንግሊዘኛም ጄ የሚል የሌተር አለ። ያው ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ነው ምን ጄ ኬ። ስለዚህ ጄ የሚለው እንግሊዘኛ ላይ ባለ አማርኛ ላይ ጄ ነው ማለት ነው። ስለዚህ ጄ ስል የግድ የእንግሊዘኛዋን ጄ የምትለዋን ሌተር ማስታወስ አለብኝ ማለት ነው አልፋቤት ላይ። ስለዚህ ጁ ጂ ጃ ጄ ጅ ጆ። አሁን ሁሉም ላይ ጀ ጀ ጀ የሚል ድምፅ አለ። ልዩነቱ አናባቢዎች ናቸው ማለት ነው። ስለዚህ ጀ ስል ኢን ጄ ኢ ተጠቀምኩኝ። ጁ ስትሉ ጄ ዩ ትጠቀማላችሁ። ጂ ስትሉ ጄ አይ አይን ትጨምራላችሁ። ጃ ስትሉ ጄ እና ኤን ትጠቀማላችሁ። ጄ ስል ኢን ትጠቀማላችሁ። እንደነገርኳችሁ አምስተኛው ኢን ይወስዳል። ጂ ስል ስድስተኛ ላይ ምንም ቫወል አልጨምርም፣ ብቻዋን ጄን ብቻ አስቀመጥኳት። ጆ ስል ደግሞ ኦን እጠቀማለሁ ማለት ነው። ኦን እጠቀማለሁ ምክንያቱም ሰባተኛ ድምፆች ላይ ሁል ጊዜም አናባቢ የምጠቀመው ማለት ነው ኦን ስለሆነ ማለት ነው። ኦኬ በቀጣይ ገ። ገ በእንግሊዘኛ ለመጻፍ ጂ ይችኛዋን የእንግሊዘኛ ሌተር ትወስዳለች። ጂን ትወስዳለች ገ ለማለት። ስለዚህ ገ ጉ ጊ ጋ ጌ ግ ጎ። እንደዚህ ብዬ ከጻፍኳቸው በኋላ ገ ለማለት ጂን እና ኤን ወሰድኩኝ ወይም ጻፍኩኝ። ጉ ስትሉ ዩን መጨመር ነው። ጂ ላይ ዩን ጨመርኩኝ ጉ ሆነልኝ። ጊ ስትሉ አይን መጨመር ነው። ያው አይ ስጨምር ጊ ሆነልኝ። ጋ ስል ኤን ጨመርኩኝ ኤን ጨምር ጋ ሆነልኝ። ጌ ስል እንደመጀመሪያው ኢን እጨምራለሁ ጌ ሆነልኝ። ግ ስል ብቻውን እጽፈዋለሁ ምክንያቱም ስድስተኛ ፊደሎች እንደነገርኳችሁ ቫወል ወይም አናባቢ አይወስዱም። ጎ ስል ኦን እጨምራለሁ ማለት ነው። ኦን እጨምራለሁ። አሁን ይሄ ጎ የሚለው ትርጉም አለው በራሱ። ያው ጎ ብለን ነው የምናነበው ሂድ ማለት ነው በአማርኛ ትርጉም። ይሄ በእንግሊዝኛ ጎ አንድ ቃል ነው፣ ራሱን የቻለ ቃል ነው። ጎ ማለት ሂድ ማለት ነው። ስለዚህ በዚህ መሰረት በቀላሉ እንግሊዝኛ ማንበብ መጻፍ ትችላላችሁ ማለት ነው። ኦኬ በቀጣይ ይቺ ጠናት የምትወስደው የእንግሊዘኛ ሌተር ቲን ነው የምትወስድ። እንደ ተ ቲን ትወስዳለች። አሁን እዚህ የምታዩት ይቺ ቲ ናት። ቲ ስል ነው ጠን እና እንዳገባቡ ነው የምትጠቀሙት። ለምሳሌ ጠርሙስ ብላችሁ ለመጻፍ ብትፈልጉ ቲኢ ብላችሁ ነው የምትጀምሩት። ጠረጴዛ ብላችሁ ለመጻፍ ብትፈልጉ ቲኢ ነው። ተማሪ ብላችሁ ለመጻፍ በተ የሚጀምር ቲኢ ነው የምትጠቀሙት። ስለዚህ ጋር ልዩነቱ ሁለቱም አንድ አይነት የእንግሊዝኛ ሌተር ስለሚጠቀሙ ነው። ጠ ጡ ጢ ጣ ጤ ጥ ጦ። አሁን እዚህ ቲን ከመውሰዱ ውጭ ሌላው እንደነገርኳቸው አንድ አይነት ነው። ጡ ስትሉ ዩን ተጠቀምኩ። ጢ ስል አይን ተጠቀምኩ። ጣ ስል ኤን ተጠቀምኩ። ጤ ስል ኢን ተጠቀምኩ። ጥ ስል ምንም ቫውል የለም ምክንያቱም ስድስተኛ ድምፅ ናት፣ ቫውል አይከተላትም። ጦ ስል ኦን ተጠቀምኩ። ስለዚህ ለጠ ቲን ከመጠቀማቸው ውጪ ልክ እስካሁን የመጣንበት አንድ አይነት ነው ማለት ነው። ኦኬ በቀጣይ ይሄ ጨ ነው። ጨ የሚለው ደግሞ ሲኤችን ይወስዳል። ቅድም ማንን ነው ሲኤች ይወስዳል ያልኳችሁ? ቸም ሲኤችን ነው የሚወስደው። ቸ ይሄኛው የአማርኛ ፊደል ቸ ለማለትም ሲኤች ነው የምትጠቀሙ፣ ጨ ለማለትም
ሲኤች ትጠቀማላችሁ ማለት ነው። ስለዚህ አሁን ይሄ ሲኤች የሚለው ሲኤች ኢ ለቸም ይሆናል ማለት ነው። አጠቃቀሙ እንዳገባቡ ይሆናል። ለምሳሌ ጨቅላ ብላችሁ ለመጻፍም ሲኤች ኢ ነው የምትጠቀሙ። ቸኮሌት ብላችሁ ለመጻፍም ሲኤች ኢ ነው የምትጠቀሙ ማለት ነው። ስለዚህ ለሁለቱም እንዳገባቡ ሲኤች ኢ ይሆናል ማለት ነው። ሌላው አንድ አይነት ይሆናል። ለምሳሌ ጩ ስል ሲኤች ዩ ነው። ቹ ስልም ሲኤች ዩ ነው። ጪ ስል ሲኤች አይ ነው። ቺ ስልም ሲኤች አይ ነው። ጫ ስል ሲኤች ኤ ነው። ቻ ስልም እንደዚሁ። ጬ ቼ፣ ጭ ች፣ ጮ ቾ አንድ አይነት ይሆናል ማለት ነው። ስለዚህ ይሄኛው ሲኤች ዩ የሚለው አሁን እዚህ ጋር ቹ ለሚለው ነው የተጠቀምኩት። ቹ ለሚለው የምጠቀመዋለሁ። ጪ ወይም ቺ ይሆናል። ጫ ወይም ቻ፣ ጬ ወይም ቼ፣ ጭ ወይም ች፣ ጮ ወይም ቾ። ስለዚህ ይሄ ሲኤች ኢ የሚለው ለሁለቱም ይሆናል ማለት ነው። ለሁለቱም ለጨም ይሆናል ማለት ነው። ኦኬ፣ በቀጣይ ይቺ የምታዩት ጰ ናት። ጰ አሁን ይቺ ጰ ናት። አሁን ብዙዎቹ ጰና ይችኛዋ ጸ ይመሳሰሉባቸዋል፣ ግን ልዩነት አላቸው። ጰ ስትሉ ከላይ ያላት እዚህ ጋር የምታዩት ጸን መስለ ከላይ አሁን ለምሳሌ ይቺ ጸ ነበረች፣ ከላይ ከጨመራችሁባት በዚህ መንገድ ጰ ትሆናለች ማለት ነው። አሁን ይቺ እንደዚህ ከጨመርኩባት ጰ ነው የምትሆነው። ይኸው እንደዚህ ከጨመርኩ ጰ ትሆናለች። ሶ የሚመሳሰልባችሁ ጰ ለማለት ከላይ ሰርዝ መኖር አለበት ማለት ነው። እዚህ ልክ እንዳሳየዋችሁ ብዙዎቹ ስለሚመሳሰልባቸው ነው። ስለዚህ ጰ ለማለት ጰ ደግሞ ፒን ትወስዳለች በእንግሊዝኛ ለመጻፍ። ፐ የምትለዋን እንደርስባታለን ከታች። ፐ የምትለዋን ፒን ትወስዳለች ወይ ይመሳሰላሉ። ጰ ስል ፒን ወሰድኩኝ። ፑ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ስለዚህ ጰ ስል ፒኢ ይሆናል። ፑ ስል ፒዩ ይሆናል። ጲ ስል ፒአይ፣ ጳ ስል ፒኤ ይሆናል። ጴ ስል እንደመጀመሪያው ፒኢ ይሆናል። ጵ ስል ብቻውን ጽፋለሁ። ለምን? ስድስተኛ ድምፅ ቫወል ወይም አናባቢ ስለማይከተለው። ጶ ስል ፒኦ ይሆናል። ልክ ለፐም እንደዚህ ነው። እሺ ፐም ፐ ለማለት ፒኢን ነው የምወስደው። ፑ ለማለት ፒዩ ነው የምወስደው። እንደርስበታለን ከታች። ስለዚህ ጰ የሚለውን በዚህ መልኩ ትጽፋላችሁ ማለት ነው። ለምሳሌ ኢትዮጵያ ብላችሁ መጻፍ ብትፈልጉ ኢትዮጵያ። አሁን ይቺ ፒ እንደ ጵ ታገለግላለች እዛ ጋር። ኢትዮጵያ የሚለው ሄዳችሁ እዩት። ፒ አይ ኤ ነው የሚሆነው ኢትዮጵያ ለማለት። ስለዚህ ጵ የምትለው እዛ ጋር በዚህ ፒ ነው የተወከለችው ማለት ነው። በዚህ ፒ ተወክላ ነው እዛ ኢትዮጵያ የምትለው የሚለው የእንግሊዘኛ ኢትዮጵያ የሚል የእንግሊዘኛ ቃል ፈልጋችሁ ብታዩ ፒ ነው የሚጠቀመው። ኢትዮጵያ ብሎ ነው የሚጽፈው። ስለዚህ ጵ የምትለዋ በፒ ተወከለች ማለት ነው እዛ ጋር። ኦኬ፣ ቀጣይ ይቺ ጸናት። ይቺ ከታች ያለችዋም ይችም ጸናት። እነዚህ ሞክሼ ይባላሉ። ሁለቱም አንድ አይነት ድምፅ ሲኖራቸው ሞክሼ ይባላሉ። ፀሐይ ብላችሁ ለመጻፍ ፀሐይ ብላችሁ በዚህም ብጽፉ ትክክል ናችሁ። አሁን ፀ አለች ፀሐይ እንደዚህ ብዬ ብጽፍ በዚህኛዋ ፀ ብጽፍም ትክክል ነኝ። በዚህኛዋ ፀ ብጽፍም በሚመቼ በጻፍ እችላለሁ። እዚህ ጋር ሁለቱም ላይ ትክክል ናችሁ። ፀሐይ ብላችሁ ለመጻፍ በሁለቱም መጻፍ ትችላላችሁ። ፀጉር ብላችሁ ለመጻፍ በሁለቱም መጻፍ ትችላላችሁ። ስለዚህ ስራቸው አንድ አይነት ነው። በቅርጽ ብቻ ነው የሚለዩት። በድምፅም አንድ አይነት ናቸው ማለት ነው። ስለዚህ ፀ ለማለት ሶስት ይሆናል። ልክ እንደ ቸ፣ እንደ ጨ፣ እንደ ሼ ሶስት ይሆናሉ ማለት ነው። ማን ይሆናሉ? ለፀ ደግሞ ቲ፣ ኤስ፣ ኢ ከመሆኑ ውጪ አንድ አይነት ይሆናሉ ማለት ነው። አሁን ፀ ለማለት ማን ተጠቀምኩኝ? ቲ፣ ኤስ፣ ኢ። ኢ ያው ከሁሉም ላይ ስላለች ግን ቲኤስን ነው የምትይዟል። ከታችኛዋ ፀም
ቲኤስ ትሆናለች ማለት አንድ አይነት ስለሆኑ አብረን ማየት እንችላለን። ሱ ስንል ያው ቲኤስዩ ይሆናል። ሱ ስንል ከታችም ቲኤስዩ ሆነ ማለት ነው። አንድ አይነት ናቸው። ሲ ስንል አይን መጨመር ነው ከቲኤስ ላይ። ይኸው እንደምታዩት ቲኤስ አይ ያደረኩት ከታችኛውም ሲ ቲኤስ አይ ያደረኩት ማለት ነው። ቲኤስ አይ ያደርገዋለሁ። ሳ ስትሉ ቲኤስኤ ይሆናል። ከታችኛዋ ለዚችኛዋ ጻም ቲኤስኤ ይሆናል ማለት ነው። ሴ ስል ቲኤስኢ ይሆናል። ከታችኛዋም ቲኤስኢ ይሆናል ማለት ነው። አንድ አይነት ናቸው። ስ ስል ስድስተኛ ድምፅ ነው። ምንም ቫወል አልጨመርኩም። ከዚህም ምንም ቫወል አልጨምርም ማለት ነው። ጾ ስል ኦን ተጠቀምሁ እዚህ ጋር ከታችም ለዚችኛዋ ጸም ኦን እጠቀማለሁ ማለት ነው። ስለዚህ ጸ ለሚለው ድምፅ የፈለጋችሁት መጠቀም ትችላላችሁ። ለምሳሌ ጸ ይችም ጸ ናት፣ ይችኛዋም ጸ ናት። ይቺ ጹ ናት። ለምሳሌ ንጹህ ብላችሁ ለመጻፍ ስትፈልጉ በዚህኛው ጹ ብትጽፉትም በዚህኛው ጹ ብትጽፉትም ልዩነት አይፈጥርም ማለት ነው። ሁለቱም ጹ ናቸው። ይቺ ጺ ናት፣ ይችኛዋም ጺ ናት። ጺም ብላችሁ መጻፍ ስትፈልጉ ከፈለጋችሁ በዚህኛው ጺም ብላችሁ መጻፍ ትችላላችሁ። ከፈለጋችሁ ደግሞ በዚህኛው ጺም ብላችሁ መጻፍ ትችላላችሁ። ይቺ ጻ ናት፣ ይችኛዋም ጻ ናት። ህንፃ ብላችሁ ስትጽፉ ወይም ህፃን ብላችሁ ስትጽፉ ከፈለጋችሁ በዚህኛው ጻ ህፃን ብላችሁ መጻፍ ትችላላችሁ። ከፈለጋችሁ ደግሞ በዚህኛው ጻ ህፃን ብላችሁ መጻፍ ትችላላችሁ። ይቺ ጼ ናት፣ ይቺ ጼ ናት። ለምሳሌ ገጼ ብላችሁ ለመጻፍ ስትፈልጉ በዚህኛው ጼም ትችላላችሁ፣ በዚህኛው ጼም ትችላላችሁ። ይቺ ጽ ናት፣ ይችም ጽናት። አሁን ጽናት ብላችሁ ለመጻፍ ስትፈልጉ ጽናት መጽናት የሚለው ይሄ ጽናት ነው። ጽናት በዚህኛውም ጽ ትችላላችሁ፣ በዚህኛው ጽም ትችላላችሁ። ጽህፈት ቤት ለማለት አሁን ጽህፈት በዚህኛውም ትችላላችሁ፣ በታችኛውም ትችላላችሁ። ይቺ ጾ ናት፣ ጾ። ይችም ጾ። ጾታ ብላችሁ መጻፍ ብትፈልጉ ከፈለጋችሁ በዚህ ከፈለጋችሁ ደግሞ በዚህ ጾታ ብላችሁ መጻፍ ትችላላችሁ። አንድ አይነት ናቸው፣ ልዩነት የላቸውም። ለዚያም ነው ሞክሼ የሚባሉት፣ ሞክሼ ይባላሉ ሁለቱ። በእንግሊዝኛ ግን ሁሉም አንድ አይነት አጻጻፍ ስልት ይከተላሉ ማለት ነው። ኦኬ፣ ወደ መጨረሻው እየደረስን ነው። አሁን ይቺ ፈ ናት። ፈ ስትሉ በእንግሊዝኛ ኤፍን ማስታወስ አለባችሁ። ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ስለዚህ አሁን ፈ ስል ኤፍን ከጻፍኩ በኋላ በቃ እዛ በኋላ አንድ አይነት ህግ ስለሚከተል ፈ ለማለት ኢን እጨምራለሁ ማለት ነው። አሁን ፈ ስትሉ ኢን ጨመርኩኝ። ፉ ስትሉ ደግሞ ዩን ትጨምራላችሁ፣ ዩን ጨመርኩኝ። ፊ ለማለት አይን ጨመርኩኝ። ፋ ለማለት ኤን ጨመርኩኝ። ፌ ለማለት ኢን እጨምራለሁ ማለት ነው። ፍ ለማለት ምንም ነገር የለውም፣ ምክንያቱም ስድስተኛ ድምፅ ቫወል ስለማይወስድ። ፎ ለማለት ኦን እጨምራለሁ ማለት ነው። ኦኬ፣ በቀጣይ ፐ ነው። ይሄ የምታዩት ይሄ ፐ ነው። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። ኦኬ፣ እንግዲህ እዚህ ጋር ፐ እንደ ጠ ፒን ይወስዳል። በእንግሊዝኛ ፒን ይወስዳል ማለት ነው። ስለዚህ ፐ ስትሉ ፒን ትጠቀማላችሁ ማለት ነው። አሁን ቅድም ፐ ስንል ፒን ነበር የተጠቀም፣ ፐ ስንልም ፒን እንጠቀማለን። ልዩነታቸው እንዳገባባቸው ነው የምትጠቀሙት። አሁን ኢትዮጵያ ስንል ፒአይኤ ተጠቅመን አሳይቻችኋለሁ። እዚህ ጋር ደግሞ አሁን ፖሊስ ስትሉ ልክ እዚህ ጋር ይሄኛውን ፒኦ ትጠቀማላችሁ ማለት ነው። ስለዚህ ፐና ፐ እንደ አገባባቸው እንጠቀምባቸዋለን ማለት ነው። ኦኬ፣ ለምሳሌ ፑ ስንል ፒዩ ተጠቀምነ፣ እዚህ ጋር ፒ ስንል ፒአይ ተጠቀምነ።
ፓ ስንል ፒኤ ተጠቀምነ። ፔ ስንል ፒኢ እንጠቀማለን እንደመጀመሪያው። ፕ ስንል ስድስተኛው ስለሆነ ምንም አናባቢ ወይም ቫወል አንጠቀምም። ፖ ስንል ኦን እንጠቀማለን። ስለዚህ አሁን እዚህ ጋር ፖሊስ ብላችሁ መጻፍ ብትፈልጉ ይሄኛውን ፒኦ ትጠቀማላችሁ ማለት ነው። ፖስታ ብላችሁ መጻፍ ስትፈልጉ ፒኦን ትጠቀማላችሁ ማለት ነው። ኦኬ በቀጣይና የመጨረሻው ይሄ ቨ ነው። እንግዲህ በአማርኛ ፊደላት የመጨረሻው ቨ ነው። 34 የአማርኛ ፊደላት አሉ። 34ኛው ቨ ነው። አቀማመጡ አንዳንዴ መጨረሻ ይሆናል፣ አንዳንዴ ደግሞ ከበ ቀጥሎ ይሆናል ማለት ነው። ስለዚህ ለአቀማመጡ ችግር የለብንም፣ ግን ደግሞ እኛ ዓላማችን ማወቅ ማንበብ መጻፍ ስለሆነ ይሄኛው 34ኛው የአማርኛ ፊደል ቨ ነው ማለት ነው። ቨ በእንግሊዝኛ በቪ ይወከላል። አሁን ቨ ስትሉ የሚመጣላችሁ ቪ ስለሆነ በዚች በቪ ይወከላል ማለት ነው። ቡ ስትሉ ዩን ትጨምራላችሁ እዚህ ጋር። ቪ ስትሉ አይን ትጨምራላችሁ ልክ እንደ ሌሎቹ። ቫ ስትሉ ኤን ትጨምራላችሁ። ቬ ስትሉ ኢን ትጨምራላችሁ። ቭ ስትሉ ምንም አናባቢ የለም፣ ምክንያቱም ስድስተኛ ድምጾች አናባቢ ወይም ቫወል ስለማይወስዱ ማለት ነው። ቮ ስትሉ ኦን ትጨምራላችሁ ማለት ነው። ስለዚህ አሁን እዚህ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ ብለን የቨን ቤተሰቦች እናጠናለን ማለት ነው። በእንግሊዝኛ ለመጻፍ ስትፈልጉ ደግሞ ቨ ስትሉ ቨ ቪኢ ነው። ቡ ቪዩ ነው። ቪ ቪአይ ነው። ቫ ቪኤ ነው። ቬ ቪኢ ነው። ቭ ቪ ብቻዋን ነው። ቮ ስትሉ ቪኤ ይሆናል ማለት ነው። ስለዚህ በዚህ መሰረት አማርኛም እንግሊዝኛ በቀላሉ መጻፍ ማንበብ ትችላላችሁ ማለት ነው። እንግዲህ ይህ ቪዲዮ እጅግ በጣም የሚጠቅማችሁ አማርኛና እንግሊዝኛ በተለይ እንግሊዝኛ ለማንበብና ለመጻፍ በጣም የሚጠቅማችሁ ቪዲዮ ነው። እስካሁን ታግሳችሁ አይታችሁት ከሆነ እናንተ በእርግጠኝነትም እንግሊዝኛ እዚህ በኋላ በፍጹም አይከብዳችሁም ማለት ነው። በራሳችሁ መንገድ በመለማመድ ፍጹም እንግሊዝኛ ማንበብ ትችላላችሁ ማለት ነው። በግል ወይም በግሩፕ እያስተማርን እንገኛለን። መማር ከፈለጋችሁ ደግሞ በ0929 97 87 49 ወይም ውጭ ሀገር ለምትኖሩ ደግሞ +251 በማስቀደም 929 97 87 49 በቴሌግራም ዋትስአፕ ወይም ኢሞ ላይ ያገኙናል። አማርኛ፣ እንግሊዝኛ፣ ኦሮምኛ ሌሎችንም ቋንቋዎች እያስተማርን እንገኛለን። መልካም ጊዜ ተመኘን። ሰላም ለሀገራችን ይሁን።